መዝሙር 150 ነው ቁጥር 6 ላይ ትኩረት ሰጥተን እስትንፋስ ያለው ሰው በሚለው በጣም ሀብታም የሆነ ሰው ባለትዳር የሆነ ሰው ባለልጅ የሆነ ሰው ብዙ ሾፕ ያለው መኪና ያለው ሳይሆን የእግዚአብሔር ቃል ምንነግረንን መሰረት አድርገን ተጨማሪ ብዙ ነገር ሊኖር ይችላል ዛሬ ግን ምስጋና የጀመርነው እስትንፋስ ያለው ሰው እስትንፋስ ያለው ሰውንም እግዚአብሔርን ያመስግን ደግማችሁ ማመስግኑ እግዚአብሔር የተመሰገነ ይሁን ማታ ከሞትንበት እንደ ሞት በነበረው እንቅልፍ እዛ ሳንቀር እዚህ የመጣ ነው እስትንፋስ ስላለ ነው ዛሬ ለምስጋና የበቃ ነው እስትንፋስ ስላለ ነው ብዙ ነገር መናገር ማድረግ የቻልነው ምንችለው እስትንፋስ ስላለ ነው ሁሉ ጊዜ አማኝ የመጀመሪያ አፉን ከፍቶ ማመስገን ያለበት ስለሚቆጠሩ ነገሮች አይደለም ቆጥረን ስለማንጨርሰው ስለ እስትንፋስ ደግማችሁ ምስቲ አመስግኑ እግዚአብሔር ይመስገን አሁን የሚቀጥለው ምስጋና በሶስት ጉዳዮች ላይ ሁለት ሰው ያመሰግናል እነዚህም ነገሮች በደቡብ አፍሪካ ታይቶ የማይታወቅ በዚህ አመት ማትሪክ ተፈትኖ ያለፉ 41 ልጆች ናቸው 40 ልጆች አልፈዋል አንዱ ብቻ ነው ያላለፈው ስለ 40 ልጆች እግዚአብሔርን አመስግኑ ሌላው ደቡብ አፍሪካ ላይ አሁን ይሄን ቤት ሲታዩ ደስ አላላችሁም ከሰለሞን ቤተ መቅደስ ያነሰ ቢሆንም በእውነት ማንም ሰው ገብቶ ሊያመልክ ደስ የሚሰኝበት ዙሪያውንም እንጂ ቀና ብላችሁ የተሰበሰብነው አንዱም እንደዚህ አይነት ነገሮች ለማመስገን እንደዚህ አይነት ህንጻዎችን በዚህ ምድር ላይ ቆርቆሬ ማኩላ እየተባለ ማኩላ እዚህ እያመለከ ነው ለእግዚአብሔር ክብርን ስጡት እግዚአብሔር ይመስገን ጌታ ይባረክ 52 እንደዚህ ልጆቻችንና የልጅ ልጆቻችን ወደ ጌታ ምናመጣቸው የሚወለዱ ልጆች የሚያመልኩበት እንደዚህ አይነት አዳራሾችን እግዚአብሔር ሰጥቶናል በእውነት ደግማችሁ አመስግኑ እግዚአብሔርን ጌታ ይባረክ ይሄን የሰራው ይሄን ያደረገው ይሄ ከእግዚአብሔር እጅ ነው እግዚአብሔር የተመሰገነ ይሁን ስለዚህ ስለ ትውልድ ትምህርት ቤት ዩኒቨርሲቲ ስለገቡ ልጆች ሌላም ደግሞ እንደዚህ አይነት ቢልዲንጎች 52 ቢልዲንግ እግዚአብሔር ስለሰጠን ሶስተኛ ደግሞ እስካሁን ድረስ በ18 አመት እግዚአብሔር ወንጌል አማኞችን በደቡብ አፍሪካ በኢትዮጵያ በአሜሪካ በካናዳ በጀርመን 206 ቸርቾችን ደርሰናል እግዚአብሔርን አመስግኑ ጌታ የተመሰገነ ይሁን እንደዚህ ያበዛው እግዚአብሔር እንጂ የማንም ጥንካሬ እንዳትጋት አይደለም በእውነት እግዚአብሔር ራሱ ነው ሁለት ሰዎች ያመሰግናሉ ፓስተር ለማና ቢሾፕ ተገኝ እግዚአብሔር የዘላለም አምላካችን ሆይ እጅግ ብዙ ለሆነው ስራህ ድንቅ ለሆነው ስራህ ለአደራረጊ በዘመናት ሁሉ ላልደከመ ላልበረዘ ላልደበዘዘ እቅድ በትውልድ ሁሉ ስለነበረው ስለ ቅን አጀንዳና ፕሮግራም እኛም በአንተ ፈቃድ ውስጥ ተገኝተን በዚህ ስፍራ እንድናመሰግን ከብዙ አመታት በኋላ በእንዲህ አይነት ተሰብስበን በእንዲህ አይነት መንፈስ ውስጥ ሆነን ወደፊት ወደ አንተ እንድንመለስ የምታውቅ ጌታ ስለጠራን ስለ ትልቅ ጥሪ እናመሰግናለን በጌታ በኢየሱስ ስም ምስጋና ላንተ ይሁን ክብር ላንተ ይሁን ምስጋና በሰማይ በማደሪያ በዙፋን ላይ ለእግዚአብሔር አብ ለእግዚአብሔር ወልድ ለእግዚአብሔር መንፈስ ቅዱስ ለአንድ አምላክ በኢየሱስ ስም ይሁንልህ እልፍ ጊዜ ሺህ 24ቱም ሽማግሌዎች አራቱ እንስሳት ቀንና ሌሊት ሳያቆሙ የሚያመልኩ የሚያወድሱ የሚያደንቁ በከበረ ክብር ክሩዌል ላይ ተቀምጣ ያለ
ሰማይ ዙፋን የሆነ ምድር የእግር መራገጫ የሆነ የኛ አምላክ እግዚአብሔር ሆይ በኢየሱስ ክርስቶስ ስም ተባረክ። ስግደት ላንተ ይሁን፣ መገዛት ላንተ ይሁን፣ መፈራት ላንተ ይሁን። በአንተ አጀንዳ ውስጥ አልፈን፣ በአንተ ፕሮግራም ውስጥ አልፈን እግዚአብሔር ሆይ በእኛ ባልሆነ በትውልድ አገራችን ባልሆነ ስማችን ዜግነታችን ባልተጠራበት አያት ቅድመ አያቶቻችን ርስት ባልቆረጠበት ካሪኒ ባልያዘበት አንተ ግን በያዝክበት በዚህ ምድር በፊት እንድንገኝ የረዳህ መንገድ ያወጣህ በጫካ ውስጥ ያመጣህ በላይ ያበረሪ በዋና እግዚአብሔር በሚያሰጥም ባይሩ ውስጥ መርከብ ላይ አንሳፈ ንስር ጫጩቶቿን እንደምትሸከም ተሸክመ በብዙ የባረከን በብዙ የጠበከን በብዙ የረዳሃን ዛሬ የደረስንበትን የከበርንበትን ክብር ያሳያን የዚህ ሁሉ እግዚአብሔር ምክንያትና መንስኤ መጀመሪያና መጨረሻ አንተ ስለሆነ ስም ይባረክ። እናመሰግናለን። በኢየሱስ ስም ተባረክ። አምላካችን ለዘላለም ምስጋና ለአንተ ይሁን። እንደገና አንተን እናመሰግናለን። ባርከን ተባርከናልና ተጎበኝተናልና አላሳነስከንም፣ አብዝተናልና አሳድጋናልና አስፍተሃልና ስም ለዘላለም ይባረክ። እንዳለው ጠላት እንዲፈራ አደረክ፣ ሞገስ ሆንክ። እግዚአብሔር አምላክ ሆይ እንዲህ የምታዩትን የምዳሰሱትን የምነኩትን ነገሮች ሁሉ አንተ እንደ ቃል አወረስክ፣ አበለ፣ አጠጣ። እግዚአብሔር ሆይ ወዛችን መልካችን ሁሉ ተለወጠ። እኛም ብቻችን ነበር የመጣን። እግዚአብሔር ሆይ ወንድ ልጆችንና ሴት ልጆች እህት ልጆቻችንን እህቶቻችንን እህት ሚስቶቻችንን አከታተልክ። በዚህ ምድር አባት እናቶች አደረክ። በዚህ ምድር የልጅ አባት የልጅ እናት አደረክ። በነፍስ በጤና ጠበቂ። ክብር ለስም ይሁን፣ ምስጋና ለስም ይሁን። ውለታ ብዙ ነው፣ ቆጠራን አንችልም። በዚህ አጭር ደቂቃ ውስጥ አምላካችን እግዚአብሔር በፊት ቆመናል። ምክንያት አለን። ከነፍስ ጋር የምንወራረድበት ሰዓት ደርሷል። እግዚአብሔር ሆይ ፊትን የምንፈልግበት ሰዓት ደርሷል። የሄድንባቸው በእነዚህ 18 ዓመታት መካከል የተጓዝንባቸው እኛ የሄድንባቸው የራቅንባቸው ከፊት የተለየንበት እግዚአብሔር ሆይ ከማንነታችን ከደም ከስጋችን ጋር የተዋሃደ ብዙ የማትከብርበት የማትደስትበት ብዙ ነገር አለ። አንተና እኛ የምናውቅ አንተ ያፈርክብን አንተ ያዘንክብን እግዚአብሔር አምላካችን ሆይ እንደ አንተን ለማስቆጣት የሄድንበት ብዙ ጉዞ አለ። ዛሬ ግን እንለምንሃለን ምህረት አድርገን፣ ምህረት አድርገን፣ ምህረት አድርገን። አብ ምህረት አድርገን። ወልድ መንፈስ ቅዱስ አንድ አምላክ በፊት ቀና የሚያደርገን አንድ የራስ የሆነ ካንተ ጋር የተስተካከለ እግዚአብሔር አምላክ ሆይ የቆመ የበረታ ማንነት የለንም። ምህረት አድርገን። አሳፍረናል፣ ምህረት አድርገን። አሳዝነናል፣ ምህረት አድርገን። ይሄ ሁሉ እንደሚሆን ከዛሬ 3 ዓመት በፊት ከጀርመን ሀገር ከእስራኤል ሀገር እግዚአብሔር ከአሜሪካን ሀገር አገልጋዮችን ሊቀ የተናገርክ ነገር ሲሆን ስንሰማ ሚሆን አልመሰለንም። እግር ገብቷል። በምድሪቱ ሐዘን ጠልቷል፣ ጨለማ ተጠላልቷል። እግዚአብሔር ሆይ እዚህ ሽብር አለ። ይህ ሁሉ ከኛ ካንተ ከመራቅ የተነሳ ነው። በኢየሱስ ስም ምህረት አድርግ። ልጅን ኢየሱስን በዙፋን ላይ ተመልከት። በልጅ በኢየሱስ ክርስቶስ በኩል ዘንበል ይበልልን። ቃል ኪዳንን ብቻ ሳይሆን እኛ በድለናል። በልተን ጠጥተን አገኝተን ቤት ሰርተን ንብረት ሰብስበን በድለናል። ብዙ ደም አፍስሰናል፣ አገዳድለናል፣ ገድለናል። እግዚአብሔር ሆይ ከጣዖት አምልኮ ጋር ተስማምተናል። ደም አለብን። በጌታ በኢየሱስ ክርስቶስ ስም ምህረት አድርግልን።
ይቅር በለን። አቤቱ የምንለምን ባሪያዎች እንዳሉ ቃሌ እንደምናገረው ስለ ጽድቃችን ብዛት ሳይሆን ስለ ምሕረትህ ብዛት በፊት ቆመናል። በዚህ ማለዳ በክርስቶስ ኢየሱስ ስም ይቅር በለን አባ፣ ይቅር በለን። በጌታ በኢየሱስ ስም ምሕረት አድርገን። የአንተ ምሕረት በሕይወት ያኖረናል። የአንተ ምሕረት ሞገስ ይሆንልናል። የአንተ ምሕረት ይታደገናል። የአንተ ምሕረት ረፍት ይሆንልናል። ዛሬ በዚህ ማለዳ እንጸልያለን፣ ምሕረት አድርገን። አባቶች በአንተ ፊት ወደቁ። አንተም በቃል ስትናገር በስሜ የተጠራ ሕዝብ አለ። እኛ በስሜ ተጠርተናል። በዚህ ትውልድ ፊት እንድንሄድ አስቀድመናል። አገልጋዮች መሪዎች አርገህ ጸጋ ሰጥተናል። በኢየሱስ ክርስቶስ ስም ዛሬ በፊት ወድቀናል። ምሕረት አድርገን። ይቅር በለን አምላካችን መሐሪ ነህ። ይቅር በለን፣ ይቅር በለን፣ ይቅር በለን። በዚህ ሁሉ ልባችን አልተነከም እኮ፣ እስካሁንም አልፈራንም፣ አልደነገጥንም። ነገር ግን ከኛ መካከል ሼክ የሚያደርግ ነገር ወጥቷል። ከቤተ ክርስቲያን አሳፋሪ ነገር ወጥቷል። እግዚአብሔር ሆይ ምሕረት አድርግ፣ ምሕረት አድርግ። የሕዝብን ልብ የሚያረክስ ጆሮን የሚያረክስ ልብን የሚከፍል ነገር ክፉ መልእክት ዛሬ ማለዳ በአየር ላይ ወጥቷል። ምሕረት አድርገን፣ ምሕረት አድርገን። በምሕረት ቅደመን፣ በምሕረት ቅደመን፣ በምሕረት ቅደመን አባ፣ በርኅራኄ ቅደመን። ሳንመዘን፣ ሳንወሰድ፣ ሳናፍርብህ፣ ሳናሳፍሪ በምሕረት በኢየሱስ ስም ቅደመን። እግዚአብሔር ባንተ አልታመንንም። የራሳችንን መንገድ ፈልገናል። መምለጫን መሮጫን መንገድ ፈልገናል። በግብፅ ላይ ልንታመን አስበናል። በፈረሶች ልንጋልብ አስበናል። ምሕረት አድርገን። ይቅር በለን አባ፣ ይቅር በለን አምላክ፣ ይቅር በለን። ፊትህን እንፈልጋለን እንደ አባቶች እንደቀደሙት ለኛ፣ ለልጆቻችን፣ ለሚስቶቻችን፣ ለንብረቶቻችን ሕያው እግዚአብሔርን ፊት ፈለግን። አይዋ ወንዝ አጠገብ ጾምን፣ ጸለይን፣ እግዚአብሔርም ሰማን ነው ያሉት። ንጉሡን እርዳታ ይጠይቀን ዘንድ ይሰጠን ዘንድ ለመጠየቅ አፍረን ነበርና ቀድመን ደግሞ አምላካችን ይችላል ብለን ዚተን ስለነበርን እንደገና በጉዞ ይረዳን ዘንድ ንጉሡን ከመለመን የእግዚአብሔርን ፊት ፈለግን ነው ያሉት። አቤቱ ፊትህን እንፈልጋለን። ፊትህን ዘንበል አርገን፣ ፊትህን መልሰን፣ ፊትህን መልሰን። በፊት ቆመናል። ፊትህን መልሰን። ልጅህን ኢየሱስን በማየት ፊትህን መልሰን። በቀኝ ያስቀመጥከውን ልጅህን በማየት ፊትህን መልሰን። በእኛና በአንተ መካከለኛ የሆነውን ኢየሱስን በማየት በዚህ ቀን ፊትህን መልሰን። ከዳር እስከ ዳር ፊትህን መልሰን። ሁከት ባለበት ክልል ላይ ፊትህን መልስ። ፍርሃትና እግዚአብሔር ድንጋጤ ባወደቀበት በዚህ ምድር በአራቱ ማዕዘን ላይ ፊትህን መልስ። የሰማይ አምላክ እግዚአብሔር ፊትህን መልስ። እንወዳለን። ብትመለሱ፣ ብትናዘዙ እመለሳል፣ አይኖቼ ይገለጣል፣ ጆሮዬም ያድምጣል ብለ ያለ አምላክ አንተ ነህ። በድለህን አላወቅንም፣ ስለበደልን በፊት ወድቀናል። ይህ ቀን በፊት መታሰቢያ ይሁን። ይህ ማለዳ በፊት መታሰቢያ ይሁን። ይህ ቀን በፊት መታሰቢያ ይሁን። በዚህ ቀን የእግዚአብሔር መንፈስ ምድሪቱን የሚታልፍበት ቀን ይሁን። ምድሪቱን የሚታልፍበት ቀን ይሁን። የዛታውን የሰናክሬምን ደብዳቤ በአንተ ፊት ይዘው ቆሙ። እነዛ አባቶች ዝም አላልክም። አምልኳቸው አይሁን እስኪ እንደተገዳደረ ምስክር ነህ። በዚህ ምድር እንዲህ ስታስውበን ስናመልክ ቀንቶብናል ጠላት። አንዱ ቅናቱ ያ ነው። እግዚአብሔር ሆይ አንተ ግን አሁን መልስልን፣ እንደ ምሕረት ብዛት ራራልን።
በዚህ ስፍራ አንተ ስላለ ስም ይባረክ። ከሩቅና ከቅርብ በፍጥነት ስለጠራን እግዚአብሔር ሆይ እኛም ፈቅደን ከነፍሳችን ጋር ከማንነታችን ጋር ተስማምተን ለዚህ ጥሪ ፈቃደኞች ሆነን እዚህ ስፍራ ተገኝተናል። መገኛትህ በመካከላችን ይሁንልን። አብሮነትህ በመካከላችን ይሁንልን። አባትነትህ በመካከላችን ይሁንልን። እንወዳለን። ያውና ደግም በሚትመጣ ነው በውድ ልጅ በጌታ በኢየሱስ ክርስቶስ ስም ገዥነት ያንተ ነው። አምላካችን ሆይ ስልጣን ያንተ ነው፣ ዙፋን ያንተ ነው፣ መንግስት ያንተ ነው። ሰማይና ምድርን በስልጣን ይገዝተሃል፣ ተፈጥሮን ሁሉ ገዝተሃል። አንተ ደግሞ ፈጥረሃል፣ ይሁን ስትል ሁሉ ሆኖልሃል። እግዚአብሔር አምላክ የሚታይና የማይታይ ጊውዞ እግዚአብሔር አምላክ ዓለም ሁሉ በስልጣን ቃል ተጠርቶ የመጣ ነው። ልዑል አምላካችን እግዚአብሔር ሆይ እኛም ደግሞ ወንድ ልጆችና ሴት ልጆች ከዚህ ከስልጣን ዙፋን ስር በመንበርከክ ስምህን እንጠራለን። ብዙ ክብር ይሁንልህ፣ ምስጋና ይሁንልህ፣ አምልኮ ይሁንልህ። ጌታ ስለሆንክ ስለሚገባይ፣ አምላክ ስለሆንክ ስለሚገባይ፣ ንጉሥ ስለሆንክ ስለሚገባይ፣ ገዢ ስለሆንክ ስለሚገባይ አምላካችንን እግዚአብሔርን በዚህ ማለዳ እግዚአብሔር አምላካችን ነው በስልጣን ዙፋን ፊት በመውደቅ በመንበርከክ እግዚአብሔርን አንተን ታላቅ እናደርጋለን። ስሚ የተመሰገነ ይሁን። ይገባሃል፣ ታርዳሃልና ይገባሃል። ከነገድና ከወገን ከቋንቋ በስሚ ዋጅተሃልና ክብር ይገባሃል። እግዚአብሔር አምላካችን ነው አያቶቻችን ቅድመ አያቶቻችን ልዑል እግዚአብሔር ለጨለማ መንግስት የሚሰግዱትን ያንን ስግደት ሁሉ ከልክለ ወስደህ በልጅ በክርስቶስ ኢየሱስ ደም አጥበህ አንተ ክብር ምስጋና እንድናቀርብ ዘመን አምጥተህልናልና ክብር ይሁንልህ፣ ምስጋና ይሁንልህ፣ አምልኮ ይሁንልህ። እግዚአብሔር ታላቅ ነው፣ በዙፋኑ ነው፣ ምስጋና ይገባዋል የሚል ሰው ሁሉ ቆሞ ለጌታ በምስጋና ክብር ይሰጣል፣ ልዑልን ያከብራል። ልዑል በዙፋኑ ላይ ነው፣ ክብር ይሁንለት። እግዚአብሔር በዙፋኑ ላይ ነው፣ ክብር ይሁንለት። እግዚአብሔር በማደሪያ ላይ ነው፣ ክብር ይሁንለት። እግዚአብሔር በዙፋኑ ነው፣ ክብር ይሁንለት። ዙፋን የሱ ነው፣ ክብር ይሁንለት። መንግስት የሱ ነው፣ ክብር ይሁንለት። አገዛዝ የሱ ነው፣ ክብር ይሁንለት፣ ክብር ይሁንለት። አንግሱ እስኪ በልባችሁ አክብሩ፣ በልባችሁ ታላቅ አድርጉ እስኪ እግዚአብሔርን የማያከብር ሰው አይኖር። አንግሱ ታላቅ አድርጎ አሁን ከምናየው ችግር እሱ በላይ ነው። አሁን በጆሮአችን ከሚሰማው እሱ የበላይ ነው። ዙፋን የሱ ነው፣ መንግስት የሱ ነው፣ አገዛዝ የሱ ነው። አምላካችን ልዑል ነው። አንድ ሁለት ብለን ከምንቆጥረው ችግር እሱ በላይ ነው፣ የበላይ ነው፣ ገዢ ነው። እሱ የዘጋውን ማንም አይከፍትም፣ እሱ የከፈተውን ማንም አይዘጋም። የመጨረሻ የስልጣን ቃል የሱ ነው። ይሁን ሲል እሱ ሁሉ ይሆናል። እስትንፋሱን ሲወስድ ሁላችን አፈር እንሆናለን። እሱ ነው ጌታ፣ እሱ ነው ንጉሥ፣ እሱ ነው ገዢ። ስሙ የተመሰገነ ይሁን። ማላባሃዲያ ሳክራ አንድ ምስጋና በዚህ ምድር ስለኖረን እግዚአብሔርን እናመሰግናለን። እስኪ በዚህ ስለኖረን እግዚአብሔር በዚህ ስለኖረን በዚህ ምድር ያኖረን እግዚአብሔር የተመሰገነ ይሁን። ባለሰራነው ቤት አሳደረን እግዚአብሔር ይመስገን። ያልቆጠርነውን ያስቆጠረን እግዚአብሔር ይመስገን። ያላየነውን ክብር ያሳየን እግዚአብሔር ይመስገን። ባልቆምናቸው መድረክ ላይ ያቆመን እግዚአብሔር ይመስገን። ታዲያ እግዚአብሔር ከትቢያ ከፈር እንደኔ ያነሳ ሰው በዚህ ምድር የከበረ ሰው የወለደ በዚህ ምድር እጁ የተባረከ ቢያንስ አንድ ሰውን መርዳት የቻለ ሰው እንደ እኔ አንድ ሰውን እንኳን መርዳት ለአንድ ሰው እንጀራ መስጣት የቻለ ሰው እግዚአብሔርን ያመስግን፣ እግዚአብሔርን ከፍ ያድርግ። ለጌታ ክብር ይሁንለት፣ ለእግዚአብሔር ክብር ይሁንለት። ከእስትንፋስ በላይ ብዙ ነገር ሰጥቶናል። ክብር ይሁንለት። እግዚአብሔር ሆይ ዙፋን ከፍ ይበል፣
ሁላችንም ቆሻሻችንን በዚህ ምድር አራግፈናል። ሁላችንም ድህነታችንን በዚህ ምድር ላይ ረስተናል። ሁላችንም መገፋታችንን በዚህ ምድር ላይ ረስተናል። ሁላችንም እግዚአብሔር አምላካችን ሆይ ከእጅ ብዙ ነገር በዚህ ምድር ላይ አገኝተናል። ወጥተናል፣ ገብተናል። ወረቀት ኖረ አልኖረ እግዚአብሔር አምላክ የሚባል ነገር ሳይታወቅ ረጅም ዓመታትን በአንተ ተሸፍነን እዚህ ምድር ላይ ኖረናል። ሞገስ ሆነህልናል፣ ክብር ሆነህልናል። ኢትዮጵያውያንን ከእስክሪብቶ ከቀበቶ ከዋሌት ጀምሮ ሲሸጡ የነበሩ ኢትዮጵያውያን ፎቅና ህንፃ እስኪገዙ ድረስ አክብረሃል። በዚህ ምድር ላይ ታምራቶችን አድርጋል። ስም የተባረከ ይሁን። ለካምፓኒ ተቀጥሮ የሚሰራ ኢትዮጵያዊ የለም። እግዚአብሔር አምላክ ሆይ ለሌላ ዜጋ ተቀጥሮ የሚሰራ ኢትዮጵያዊ የለም፣ ቀጣሪ እንጂ። እግዚአብሔር አምላካችን ሆይ ለመንግስት ተቀጥሮ እንኳን የሚሰራ የለም፣ የራሱን ድርጅት የሚያንቀሳቅስ እግዚአብሔር አምላክ ሆይ የራሱን መኪና የሚነዳ በራሱ ቤት የሚያድር ተከራይቶ ሚኖር እግዚአብሔር አምላካችን ሆይ መንግስት ያልበጀተውን ባጀት በጅተ መድበ በዚህ ምድር ተደላድለን እንድንኖር በሮችን ከፍተሃል። ስሜ የተባረከ ይሁን። ሃሌሉያ። ልዑል ሆይ ለስሜ ክብር ይሁን። እግዚአብሔር አምላካችን ሆይ በእኛ በኩል ብዙ ድካም አለ። በእኛ በኩል እግዚአብሔር አምላካችን ሆይ ብዙ አንተን የበደልነው በደል አለ። በእኛ በኩል አለመታዘዝ አለ። ምስጋናን አጉድለናል። ሰንበትን ማክበር አልቻልንም። አንተን መቀደስ አልቻልንም። ሱቆቻችንን ዘግተን ይሁድ እንኳን ማምለክ አልቻልንም። ድርጅቶቻችን ለስም ክብር ለአንተ ሰንበትን ቀድሶ ያልከውን መቀደስ አልቻለም። እግዚአብሔር ቅድስና የሌለውን ስራ እንሰራለን። አንተን የማያከብረውን ስራ እንሰራለን። ስስት አለብን። የገንዘብ ፍላጎት አለ። ወንድምን መጉዳት አለ። ወንድምን መበደል አለ። መገፋፋት አለ። ይህ ደግሞ ውጪ ብቻ አይደለም፣ በአደባባዮችም ይታያል፣ በመቅደስም ይታያል፣ በአገልጋዮች መካከል ይታያል፣ በምእመናን በመሪዎች መካከል ይታያል። ይህ በደል በፊት ታይቶብን እግዚአብሔር አምላክ አሁን ደግሞ በዚህ ምድር ላይ ነፍስን የሚያስጨንቅ ነገር ተፈጥሯል። ሁላችን ተጨንቀናል። ልጅ ያለው ተጨንቋል፣ የሌለው ተጨንቋል። አገር ቤት ያለው ተጨንቋል። ሌላ ክፍለ ዓለም ላይ ያሉ አገልጋዮች መሪዎች ተጨንቋሉ። ዓለም ተጨንቃለች። ዓለምና ሚዲያ ሁሉ ስለ ሳውዝ አፍሪካ እየዘገበ ነው። እግዚአብሔር አምላካችን ሆይ አሁን ኢዮሳፌጥ እንዳለ አይኖቻችንን ወደ አንተ አይተን ቀና አድርገናል፣ መልሰናል። የምናደርገውን አናውቅምና ፊትህን ፈልገናል። ፊትህን ዘንበል እንድታደርግ በጎ ፈቃድ ይሁን። አቤቱ ተመለስልን። አቤቱ ምሕረት አድርግልን። አቤቱ ቸርነት አድርግልን። ወገኖቼ ጸሎቴን እየጨረስኩኝ እኔም ወደ ራሴ ተመልሼ ሁላችንም እግዚአብሔርን የበደለን ነገር ይኖር ይሁን? ምሕረቴ አያልቅም። ማለዳ ማለዳ አዲስ ነው። ታማኝነትም ብዙ ነው። ምሕረትን አብዛልን። አይን ወደ አንተ አይኖቻችንን መልሰን አንተን ከመለመን ከመጠየቅ ሌላ ወዴትም የምንሄድበት አቅም የለንምና ለዚሁ ተሰብስበናልና አሁን እንኳን በዚህ ጉባኤ መካከል ላይ በምሕረት ተገለጥ፣ በቸርነት ተገለጥ፣ በይቅርታ ተገለጥ። ይቅር በለን፣ ማረን። እግዚአብሔር ሆይ እንደገና እናመሰግናለን። ጌታ ሆይ በዚህ ምድር ላይ ስለነዚህ ስለ ተላላቅ ካቴድራሎች አንተን እንድናመልክ አንተን እንድናመሰግን ስለተሰጡ አዳራሾች ስለተወለዱ ልጆች ክብርና ምስጋና ለስም ይሁን። ቀጣዩን ጊዜ ሁሉ ባርክልን ጌታ ሆይ። መጣሁ ሄድኩኝ ለሚል አቴንዳንስ ሳይሆን በእውነት ፊትህን ፈልገን አንድ ነገር እግዚአብሔር በሕይወቴ አደረገ የምንልበት ተአምራት በማዕከላችን ላይ ይሁን። የምናገረው ሁሉ የሚያደርገው ሁሉ የሚሆነው ነገር ሁሉ የሚደረገው ነገር ሁሉ ለስሜ ክብር ይሁን። በኢየሱስ ስም ይሁን፣ አሜን።